እሺ ይሄውላችሁ እነዚህ ማለት ነው ቃፈር ላይ ዴሊቨሪ እንሰራለን ምናምን ብለው አቧራ የሚያስነሱት ልጆች ናቸው። እንግዲህ ጉዳቸውን ይውልኝ ፍኛ መንገድ ላይ ነው የሚነፉት። እንደገና ደግሞ ማለት ነው ይዋት ይችን ደግሞ ይዋት በቀሚሷ ምን ጎትታ እንደምትሄድ። እሺ ከዛ ምን መሰላችሁ እኔ እንደው በቃ አቃጥለው ሊደፉኝ ነው። ምን እንደማረግ እስቲ ንፊው ኧረ አነፋፍ ምንድነው ነገሩ? እሺ ይሁን ለማንኛውም በደንብ ይውልኝ። እሺ እና ምን አለ መሰላችሁ እኔ እንደው ቅሬታ ላቀርብላችሁ ነው ዛሬን ቪዲዮ የሰራሁላችሁ። እኔን ጨጓራዬን እንደው ልጠው ደፍተው በቃ ሊገሉኝ ምንም አልቀረኝም። ምክንያቱም ለ8 ሰዓት ቀጠሮ ይኸው 10 ሰዓት ሰው ቤት እየገባን ነው። ሊያውም ይኸው መንገድ ላይ እየተዘረከረኩ ማለት ነው። ስለዚህ እኔ ከአቅሜ በላይ ስለሆኑ መንግስት ይሄንን እንትን ይረዳልኝ። በቃ እኔ ወይ ካሜራማን ቀይሩላቸው ወይ ካልሆነ አካውንታቸው ይዘጋ። በቃ እኔ ምንም የምላችሁ ሌላ ነገር የለውም። ደግሞ እንትን ኬክ ማለት ነው ኬክ ማለት ነው። ይኸውልኝ የተጎሰቋቆለ ኬክ ነው ይኸው የሚያመጡት ደግሞ ራሱ ማለት ነው። እኔ ምን አባቴ ነው የሚሻለኝ? ግን ምንድነው በቃ በጣም እኔ አበሳይን አየሁት። በቃ እኔ በቃ ድረሱልኝ ነው ባጭሩ የምላችሁ ነገር። አሁን እንዲህ ሲታዩ ጨዋ አይመስሉም? ወይ ጉድ! እቺኛዋ በተለይ ማለት ነው እቺ። ሰላም ውድ ቤተሰቦቻችን በእመስ ዲሊቨሪ ነው ብዙን ጊዜ የምታውቁኝ። አሁን ደግሞ ሌላ እመስ ከፍተናል። የበዓል ስራችን የአንበርሰሪ ልናከብር እየሄድን ነው። በጣም ነው የምወዳቸው። አመሰግናለሁ። እንጣልኝ የጀላምጣው እንጣልኝ። እኔ እግርሽ እንደዚህ ቀጭን መሆኑ ዛሬ ነው ያየሁት። ጌታን ወይ 11 ቁጥር